ሰላም ሰላም ውድ የቻናላችን ቤተሰቦች ነው። ዛሬ ደግሞ በአዲስ ቪዲዮ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5 ፋላሲ ኦፍ ሪሌቫንስ ፓርት 4 ተገናኝተናል። ይህ ፓርት እንግዲህ ሁለት ፋላሲ እናያለን ብለን ነበር፣ ግን በጣም ሊሰፋ ስለሆነ ነው ወደዚህኛው ፓርት ያመጣ ነው። ከባለፈው ፓርት የቀጠለ ነው፣ ወይም በፋላሲ ኦፍ ሪሌቫንስ ውስጥ እንደ አራተኛ ተደርጎ የሚወሰድ የፋላሲ አይነት ነው። እሱን ዛሬ ዲቴል እናያለን። በውስጡ የተለያዩ የፋላሲ ኦፍ አርጊመንት አጌንስት ዘ ፐርሰን አሉ። እነሱም አቢዩዚቭ፣ ሰርከምስታንሻል ኤንድ ዩቱብ ብለን የምንጠራቸው የፋላሲ አይነቶች አሉ። እነሱ ኢንዲቴል ግልጽ በሆነ ቋንቋ ወይም አጠር ባለ ፓርት ለማሳየት እንሞክራለን። የተለያዩ ኤግዛምፕሎችንም በዚሁ እናያለን። ፕሊዝ ከዛ በፊት ግን ለቻናላችን አዲስ የሆናችሁ ልጆች ፍሬሽ ማርቲውን ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ቪዲዮችን ላይክ፣ ሸር፣ ኮመንት ማድረጋችሁን እንዳትረሱ። ቀጥታ ጊዜ ላለማጥፋት ወደ ዲስከሽናችን አልፋለሁ። ኖርማሊ ኢን ኤ ጉድ አርጊመንት ቱ አቺቭ ኮላቦሬቲቭ ጎልስ አርጊወርስ አር ኤክስፔክትድ ቱ። እንግዲህ ጠቅለል ባለው ከዚህ በፊት ፋላሲን ስንጀምር ገና ፓርት ዋን ላይ ጉድ አርጊመንት የሚል ኮንሰፕት አንስተናል። እና ጉድ አርጊመንት የሚባለው አንድ አርጊመንት መቼ ነው ብለን የተለያዩ ክራይቴሪያዎችን አስቀምጠንላችኋል። ያንን ያላያችሁ ልጆች ካላችሁ ሊንኩን ዲስክሪፕሽን ጋር አስቀምጥላችኋል። ያንን የበለጠ ይህ ፋላሲ ግልጽ ይሆንላችኋለሁ። እንግዲህ የሆነ አርጊመንት ጉድ የሚባል ነገር ጉድ የሆነ አርጊመንት ለመባል ይሄ አርጊወሩ የሚጠበቅበት ነገር ከዚያ ነው ክራይቴሪያ ራሱ የአርጊመንቱ ራሱ ነው። ነገር ግን እዚህ ጋር ያንን አርጊመንት የሚያደርገው አካል እንደ ክራይቴሪያ ማሟላት የሚገቡት ሶስት ዋና ነገሮች አሉ። የመጀመሪያው ምንድነው? ኦብዘርቭ ሩልስ ኦፍ ፖላይት ኮንቨርሴሽን ነው። አያችሁት? ባይዘወይ አርጊመንት አጌንስት ዘ ፐርሰን ሁለት የተለያዩ ሰዎች አሉ እና እነሱ ኮንቨርት የሚያደርጉበት ወይም የቃላት ልውውጥ የሚያደርጉበት ሳይት የተለያዩ ፖላይት የሆኑ ትህትናን ሊያንጸባርቁ ትህትናን ሊያጎናጽፉ የሚችሉ የተለያዩ ሩሎችን ኦብዘርቭ ማድረግ ማክበር ይጠበቅባቸዋል። ሁለተኛው ደግሞ ቱ ትረስት ኢች አዘር ኤንድ ኤክስፕረስ ዜር አርጊመንት ኦር ፖዚሽንስ ክሊርሊ ኤንድ ኦነስትሊ። እዚህ ጋር ሰዎች አርጊመንታቸውን ሲገልጹ ምን እንደሚያደርጉት ያለባቸውን የነሱ ወይም የመከራከሪያ ነጥባቸውን ወይም ደግሞ ፖዚሽናቸውን ያሉበትን አቋማቸውን ሲገልጹ ግልጽ በሆነ ወይና ተአማኒ በሆነ መልኩ እርስ በርስ ሊተማመኑ ወይም ኦነስትሊ በሆነ ወይ ሀሳባቸውን ወይም አርጊመንታቸውን ወይም ደግሞ አቋማቸውን መግለጽ ይኖርባቸዋል። ዝም ብሎ ቫጊዩነስ አምቢጊዩቲ አይተናል። ቻፕተር 3 ሊንኩን ከፈለጋችሁ አስቀምጥላችኋል። የቫጊዩነስ እና የአምቢጊዩቲ ልዩነት። አምቢጊዩስ ሲሆኑ ቫጊዩነስ ያላቸው ቃላቶችን መጠቀም የለባቸው። ክሊርሊ ግልጽ ያለ ቋንቋን መጠቀም ይኖርባቸዋል ነው። ሶስተኛው እና የመጨረሻው ፎከስ ኦን አታኪንግ ዘ ኮንተንት ኦፍ ዘ አርጊመንት ዳን ፐርሰናሊቲ ኦፍ ዘ ኦፖነንት። በተቻለ መጠን ትኩረት ሊሰጡት የሚገባው የትኛው ጋር ነው? ሰውየውን አይደለም አታክ የሚያደርጉት፣ ሰውየው ያነሳውን የአርጊመንት አይነት አታክ የሚያደርጉት ነው። እዚህ ጋር ሶስቶች ክራይቴሪያዎች ጋር አርጊመንት አጌንስት ዘ ፐርሰን የሚለው የፋላሲ ኦፍ ሪሌቫንስ አይነት ማንኛው የሚጥሰው ከተባለ ማንኛው ይሄኛው ነው፣ ሶስተኛው ነው። እዚህ ጋር አርጊመንት አጌንስት ዘ ፐርሰን ሆነ ብለን የምንጠራው መቼ ነው? ሁለት ሰዎች አርጊው ያደርጋሉ። አርጊው ሲያደርጉ አንዱ አካል ምን ያደርጋል? ያንኛው ሰውዬን ያነሳውን ሀሳብ ሳይሆን ሰውየውን ራሱ ኢንቲቲውን ማለት ነው ያነሳውን አካል ራሱ ፐርሰናሊ አታክ ሲያደርግ ያን አርጊመንት ምን ተብሎ ይጠራል? አርጊመንት አጌንስት ዘ ፐርሰን የሆነ የፋላሲ ኦፍ ሪሌቫንስ አይነት ይሆናል። በት አርጊወርስ ፎከስ ኦን አታኪንግ ፐርሰናሊቲ ኦፍ ኦፖነንት ዳን ኮንተንት ኦፍ አርጊመንት አጌንስት ዘ ፐርሰን ፋላሲ። ያያችሁት? ከሶስቶች ሩሎች ይሄን ይጥሳል ማለት ነው። ይሄኛው ተሟልቶ ቢሆን ፋላሲ ይሆን ነበር። ነገር ግን እዚህ ጋር ሁለት ሰዎች አሉ። ጀነራል ቀለል ለማድረግ እነዚያ ሁለት ሰዎች አርጊው ያደረጉ፣ ነገር ግን አንዱ አርጊወር ይነሳና ሰውየው ያነሳውን የሀሳቡን ኮንተንት ሳይሆን ራሱ ሰውየውን አታክ የሚያደርግበት የፋላሲ አይነት አርጊመንት አጌንስት ዘ ፐርሰን ፋላሲ ብለን እንጠራዋለን። አርጊመንት አጌንስት ዘ ፐርሰን ፋላሲ ግልጽ ይመስለኛል። ኦከርድ ዌን አርጊወር discredits an argument by attacking the personality of his opponent። ባይ ዘ ወይ ምንድን ነው የሚደረገው? ሁለት ሰዎች አርጊው በጣም ኢንተረስቲንግ የሆነ ቶፒክ ነው። ባይ ዘ ወይ እዚህ ጋር ሁለት ሰዎች አሉና አንዱ ሰውዬ የዛኛውን የተነሳውን ሀሳብ
ይሄ ኦፖንስ አድርጎ ዲፌንስ ማድረግ ሲያቅተው ምን ያደርጋል? ሰውዬው ያለበትን መጥፎ የሆነውን ሰርከምስታንስ በመግለጽ የእሱን አርጊውመንት ዲስክሬዲት ያደርገዋል ማለት ነው። ገብቷችኋል? እናንተ አንዳንድ አጋጥሟችሁ አያውቁም? የሆነ ነገር ስታወሩ የሆነ ሰው ካላችሁበት ሁኔታ ጋር በማያያዝ ያለውን ነገር አርጊውመንታችሁ ዲስክሬዲት ያደርገዋል። ነገር ግን ያነሳችሁት አርጊውመንት በጣም ውሃ የሚያነሳ ወይም ትልቅ ዋጋ ያለው አርጊውመንት ሊሆን ይችላል። ነገር ግን ዲስክሬዲት ያደርጋችኋል ማለት ነው። ሶ ይሄንን አርጊውመንት ምን ብላችሁ ትጠሩታላችሁ? አርጊውመንት አጌንስት ዘ ፐርሰን ፋላሲ ብለን እንጠራዋለን። ኦልዌይስ ቱ አርጊወርስ ሁልጊዜም ቢሆን ሁለት ተከራካሪዎች አሉ ነው። ሶ ጠቅለል ለማድረግ ያክል አርጊውመንት አጌንስት ዘ ፐርሰን ምንድን ነው? ሁለት የተለያዩ የሚከራከሩ ሰዎች አሉት። ከዛ ከሚከራከሩት ሰዎች ሀሳብ እየተቀያየሩ ያለ አንደኛው የዛኛውን ሀሳቡን ኦፖነንት ማድረግ ሲያቅተው ወይም ዲፌንስ ወይም ታክል ማድረግ ሲያቅተው ሰውዬው ያለበትን ሰርከምስታንስ በመጥቀስ ወይም የሰውየውን ኦፖዝ ማድረግ ያነሳውን ሀሳብ ዲስክሬዲት የሚያደርግበት የፋላሲ ኦፍ አፒል ፋላሲ ኦፍ ሪሌቫንስ ውስጥ የሚገኘው አርጊውመንት አጌንስት ፋላሲ ብለን እንጠራዋለን። ግልጽ እንደሆነላችሁ ተስፋ አድርጋለሁ። በውስጡ ደግሞ ይሄ ላይክ አፒል ቱ ዘ ፒፕል ብለን እንዳየነው የፋላሲ አይነት ሶስት ዋና ዋና ፋላሲዎች አሉት። የመጀመሪያው አድ ሆሚነም አቢዩዚቭ ይሆናል። ሁለተኛው ደግሞ አድ ሆሚነም ሰርከምስታንሻል፣ ሶስተኛው ደግሞ ዩቱ ወይም ዩቱ ብለን የምንጠራው የፋላሲ አይነት ይሆናል። ሶ ሌሚ ዲስከስ ዋን ባይ ዋን ዘ ፈርስት ፋላሲ ኦፍ አድ ሆሚነም አቢዩዘር። ሶ አንድ በአንድ ሶስቶች ኢንዲቴል በኤግዛምፕል አሳያችኋለሁ። ለመጀመሪያ ጊዜ የምናየው ፋላሲ ኦፍ አድ ሆሚነም አቢዩዘር። እንግዲህ አድ ሆሚነም አቢዩዘር ፋላሲ ብለን የምንጠራው ኮሚትድ ወይን አን አርጊወር ሪጀክት አን አርጊመንት ባይ ቨርባሊ አቢዩዚንግ ደ ፐርሰናሊቲ ኦፍ ሂዝ ኦፖነንት ራተር ዳን ደ ኮንተንት ኦፍ ሂዝ ኦፖነንትስ አርጊመንት። አያችሁት? አቢዩዝ ብለን የምንጠራው ከቃሉ እንደምንረዳው የሆነ ሰው አቢዩዝ ማድረግ ነው። የሆነ ነጋቲቭ የሆኑ ቃላቶች እንደመናገር ማለት ነው። እዚህ ጋር ምንድን ነው የሚደረገው? በዚህ ፋላሲ ኮሚትድ የሚደረገው ሰው እንዴት ነው የሚያደርገው? ሁለት ሰዎች የተለያዩ አርጊው እያደረጉ እያሉ ያንን በተቃራኒ ወገን ያለው ሰው ያነሳውን ሀሳብ ኦፖዝ ከማድረግ ይልቅ ሰውየውን ቨርባሊ አቢዩዚንግ በማድረግ ማለትም ይሄ አቻ ትርጉም ይሁን አይሁን አላውቅም፣ ብቻ ይሄ በቃላት ላይክ ዛት ነጋቲቭ የሆኑ ነገሮችን ስድብ እንደዚህ ብለን የምንጠራቸው ነገሮች ለቃሉ ግን ይቅርታ ጠይቃለሁ። እንደነዚህ አይነት ነገሮችን እያነሱ ሰዎች የእናንተ አርጊውመንት የሚያጣጥሉ ከሆነ ያንን አርጊውመንት ምን ብለን እንጠራዋለን? ፋላሲ ኦፍ አድ ሆሚነም አቢዩዘር በምን ውስጥ የሚገኘው? በአርጊውመንት አጌንስት ዘ ፐርሰን። በአርጊውመንት አጌንስት ዘ ፐርሰን ደግሞ በምን ተገኘ? በፋላሲ ኦፍ ሪሌቫንስ ይገኛል። ፋላሲ ኦፍ ሪሌቫንስ በምን ይገኛል? በኢንፎርማል ፋላሲ ይገኛል። በዚህ ወይ ደግሞ ስታነቡ ይሄ እንትኑ እየሰራችሁ ቼኑ ማለት ሰንሰለት ወይም ሩቱን እየሰራችሁ ብታነቡት የበለጠ ግልጽ ነው። አሁን ለምሳሌ አርጊውመንት ይሄ አድ ሆሚነም አቢዩዘር በማን ይገኛል? በአርጊውመንት አጌንስት ዘ ፐርሰን። አርጊውመንት አጌንስት ዘ ፐርሰን በማን ይገኛል? ፋላሲ ኦፍ ሪሌቫንስ። ፋላሲ ኦፍ ሪሌቫንስ በማን ይገኛል? በኢንፎርማል ፋላሲ ሲሆን እያደረጋችሁ በሰራችሁ ቁጥር የበለጠ ግልጽ እየሆነላችሁ ይሄዳል። ሰከንድ ፐርሰን ሪጀክት ዘ ፈርስት ፐርሰንስ አርጊውመንት ባይ ቨርባሊ አቢዩዚንግ ዘ ፈርስት ፐርሰን። አያችሁት? ሁለተኛው ፐርሰን የመጀመሪያውን ሰው አርጊውመንት አታክ ሪጀክት የሚያጣጥለው ምን በማድረግ ነው? ቨርባሊ አቢዩዚንግ በማድረግ ነው። ይሄ ነጋቲቭ አሉታዊ ትርጉም ወይም አሉታዊ ኢፌክት ያላቸው ቃላቶችን በመጥቀስ አንተ እንደዚህ ነህ፣ አንተ እኮ እንደዚህ ነህ በማለት የሚያደርጉት ሰዎች ኮሚቴ የሚያደርጉት የፋላሲ አይነት አድ ሆሚነም አቢዩዘር ተብሎ ይጠራል። ፕሪሚስ ኤ ኢዝ ኤ ፐርሰን ኦፍ ባድ ካራክተር። አያችሁ እንግዲህ ሲያወሩ እንግዲህ ኤ የተባለው ሰውዬ መጥፎ የሆነ ካራክተር፣ እንግዲህ ማንኛውም ሰው ፍጹም ሊሆን አይችልም። መጥፎ የሆነ ካራክተር አለው። እንግዲህ ከዛ መጥፎ ከሆነው ካራክተር በመነሳት ወይም በመቀጠል ኮንክሉዥን ግን ኤ አርጊውመንት ሹድ ኖት ቢ አክሴፕትድ። ኤ የተባለው ሰው መጥፎ የሆነ ካራክተር ወይም መጥፎ የሆነ ባህሪ ጸባይ ስላለው እሱ የሚያነሳው አርጊውመንት ቅቡልነት ማግኘት የለበትም ብሎ አርጊው ያደርጋሉ። እንግዲህ የሰው ልጅ ሲሆን በተፈጥሮ ፍጹም ሆኖ ሊወለድ የሚችል ነገር የለም። ነገር ግን እናንተ አሁን ለምሳሌ የተወሰነ መጥፎ ባድ የሆነ ሊኖራችሁ ይችላል። ነገር ግን ያንን ባድ የሆነ ባህሪ ያላችሁ ማለት ሁሌ የምታነሱት አርጊውመንት ወይም የምታነሱት ሀሳብ ይሄ
እርባና ቢስ እንደሆነ ተደርጎ መወሰድ የለበትም ማለት ነው። ሶ በኤግዛምፕል ሳያችሁ የበለጠ ግልጽ ይሆናል። ኢን ዲፌንዲንግ አኒማል ራይትስ ሚስተር አበበ argued that the government should legislate a minimum legal requirement for any individual or group who want to farm animals. He argued that this is the first step in avoiding unnecessary pain on animals and protecting them from abuse. But we should not accept his argument because he is a divorced drunk person who is unable to protect even his own family። እንግዲህ እዚህ ጋር የሆነ ዲስኬሽን አለ። ያን ዲስኬሽን ምንድነው? የእንስሳቶችን መብት መጠበቅ ይሆናልና የእንስሳቶችን መብት በመጠበቅ ጊዜ ምንድነው የሚደረገው? አበበ የተባለ ሰው በተቻለ መጠን ምን የሆነ አርጊመንት አነሳ? አስ ሎንግ አስ ፖሲብል ወይም መንግስት እስከቻለው ድረስ ይሄ ለማንኛውም ኢንዲቪዥዋል ግለሰቦችም ሊሆን ይችላል ግሩፖች የፋርም አኒማሎችን በፋርም በእርሻ ወይም በተለያዩ ነገሮች መጠቀም የሚፈልጉ ሰዎች ሚኒማም የሆነ ሌጋል ሪኳየርመንት ማስቀመጥ ይኖርበታል ብሎ አርጊመንት አነሳ እና ምን አለ? የእሱ አርጊመንት እንደ ፈርስት ስቴፕ ተጠቅመን በአኒማሎች ላይ ያለውን ፔን የተለያየ ህማም የተለያየ ጉስቁልና ልንቀንስ እንችላለን። እንዲሁም ደግሞ እነሱን አቢውዝ ከመደረግ በተለያየ ብዝበዛ እንጠብቃቸዋለን። ሶ እነዚህ እያለ ዲስኬሽን እየተነሳ እያለ ነገር ግን አንዱ ይነሳና አስ ሎንግ አስ ፖሲብል ብሎ በተቻለ መጠን የእሱን አርጊመንት መቀበል የለብንም ማለት ለምን ተብሎ ሲጠየቅ ምክንያቱም እሱ የተፋታ ትዳሩን የፈታ ሰው በጣም ድራንክድ የሆነ ፐርሰን ከመጠን በላይ ቶክሲድ የሆኑ ድረጎችን ይሄ ማለትም መጠጦችን የሚጠጣ ሰው ነው። እንዲሁም ከዚህ በተጨማሪ ደግሞ የራሱን ቤተሰብ ራሱ መጠበቅ ያቃተው ሰው ነው። ቤተሰቡን መጠበቅ ያቃተው ሰው እንዴት ነው ለአኒማሎች መብት ይሄ አርጊመንት ሊያነሳ የሚችል ብሎ ኦፖዝ አደረገው። እንግዲህ ይህን ሀሳብ ስታዩት ምንድነው? የሆነ ሰው አበበ የተባለው ሰው ስለ አኒማሎች መብት አርጊመንት ቢያነሳ በዛኛው ሰው ያለው የአኒማሎችን መብት ስለተነሱ የተለያየ ዲፌንስ የሆነ ሀሳብ ማቅረብ ሳይችል በመቅረቱ ምናነስ ያበበን እንግዲህ መጥፎ የሆነው የተፋታ መሆኑን ጠጭ መሆኑን እነዚህ ሀሳብ አነሱ። እዚህ ጋር ባድ የሆነው የሰውየውን ካራክተር አነሳ ብለን እንሄዳለን ለማለት ያክል ነው። ሁለተኛው ኤግዛምፕል ደግሞ ሚስተር አበበ ሃዝ አርጊውድ ፎር ኢንክሪዝድ ፈንዲንግ ፎር ዘ ዲስኤብልድ በት nobody should listen to his argument. Mr. Abebe is a slob who chatters on his wife, beat his wife and kids and never pays his bill on time. አያችሁ? አሁን ሚስተር አበበ የተባለው ሌላ ሰው ሊሆን ይችላል። ሚስተር አበበ የተባለው ሰው ምን አይነት አርጊመንት አነሳ? በተቻለ መጠን ዲሴብልድ ለሆኑ አካል ጉዳተኛ ለሆኑ ሰዎች ይሄ ፈንድ ድጋፋችን በጣም አስ ሎንግ አስ ፖሲብል እስከቻልነው ድረስ መጨመር መቻል አለብን ብሎ ሀሳብ ሲያነሳ አንዱ በዛኛው በኩል ምናል አይ ማንም ሰው የእሱን ሀሳብ ወይም የእሱን አርጊመንት ሊሰማ ይገባል። ምክንያቱም አበበ ብለን የምንጠራው በዋይፉ ላይ ቻት የሚያደርግ ሰው ነው። ከሚስቱ በላይ ሊሄድ የሚችል ሰው ነው። እንዲሁም ሚስቶች ልጆችን የሚደበድብ ሰው ነው። ቢት ያደርጋቸዋል። ከዚህ በተጨማሪ ደግሞ ያደርጋል በጊዜው የተለያዩ ቢሎችን አይከፍልም። የተለያዩ ክራይ ሊሆን ይችላል የሆነ ቢል አለ። አብዛኛው ጊዜ በኢሮፒያን የሚታወቅ ኮንሰፕት ነው። ቢሉን በሰዓቱ አይከፍልም። በዚህ ሁኔታ እያለ የእሱን አርጊመንት መቀበል የለብንም ብሎ ሀሳብ አነሳ ማለት ነው። አሁን አፒል ቱ አድ ሆሚነም አቢዩዝም ብለን እንጠራዋለን። ጀነራሊም አቢዩዝም ምንድነው? የሆነ ሰው ሀሳብ ያነሳል። የእሱን ሀሳብ በተቃራኒው ታክል ማድረግ ነው። እንዴት አድርገን ነው ታክል የምናደርገው? ሰውየው ሀሳብ ካነሳ በኋላ የሰውየውን ሀሳብ ሳይሆን የሰውየውን ያለውን መጥፎ የሆነ ባህሪ በመጥቀስ ነው። ይሄ ቀላል ይመስለኛል። እንደ ግልጽ እንደሆነላችሁ ግልጽ አድርጋለሁ። ያልገባችሁ ነገር ካለ ኮመንት ጋር ጻፉልን። አስ ሎንግ አስ ፖሲብል ለመመለስ እንሞክራለን። ሁለተኛው ደግሞ አርጊመንት አጌንስት ዘ ፐርሰን ፋላሲ አይነት ምንድነው? ፋላሲ ኦፍ አድ ሆሚነም ሰርከምስታንሻል። ይህ እንግዲህ ከስሙ እንደምንነሳው ሰርከምስታንስ ነው። የሆነ ያላችሁበት ሰርከምስታንስ መሰረት ማድረግ ነው። ያንኛው ባድ የሆነ ካራክተሪስቲካችሁን ነው። ይሄኛው ደግሞ ያላችሁበት ሰርከምስታንስ ነው። ያላችሁበትን ራሱን ሰርከምስታንሱን በመጥቀስ ሲነሳ ነው ይሄ ፋላሲ። ኮሚትድ ዌን አን አርጊወር ዲስክሬዲት ዘ አርጊመንት ኦፍ ሂዝ ኦፖነንት ባይ
alluding the argument with certain circumstances that affect his opponents። አያችሁት? በዚህ ፋላሲ ውስጥ ኮሚትድ የሚሆኑ አርጊወሮች እንዴት ናቸው? ከነሱ ተቃራኒ ውስጥ ያለውን ሰው ሀሳቡን ኦፖነንት ማድረግ ሳይችሉ በመቅረት ነገር ግን አሁን ያለውን የአርጊመንቱ ኮንተንት ካፓሲቲውን ዲስክሬዲት ሊያደርግ የሚችል ዋጋ ሊያሳጡ የሚችለውን የተለያዩ ሰርታይን የሆኑ ሰርከምስታንሶችን ከዚህ በፊት ያለባቸው የተለያዩ ሁኔታዎችን በመጥቀስ አርጊው ሲያደርጉ ያንን ፋላሲ ኦፍ አድ ሆሚነም ሰርከምስታንሻል ብለን እንጠራዋለን። ኢዚ ቱ ሪኮግናይዝ ቢኮዝ ኢት ኦልዌይስ ላይክ ዚስ ፎርም ኦፍ ኮርስ ሚስተር ኤክስ አርጊውድ ኢት ዋይ ጀስት ሉክ አት ዘ ሰርከምስታንስ ዛት አፌክት ሂም። አያችሁት? ጠቅላላ አድርገን ይሄን ደግሞ በአንድ ቋንቋ ወይም በአንድ ስንት ለመጥቀስ ሚስተር ኤክስ የተባለው ሰውዬ እንደዚህ የተከራከረው ምክንያቱም እሱ አሁን የተከራከረበት ኮንሰፕት ወይም አሁን ያነሳው ኢሹ እሱን ከዚህ በፊት በህይወት ተከስቶ አፌክት ስላደረገው ነው ብሎ ጀስት አርጊው የሚያደርግ የአርጊመንት አይነት ነው። በኤግዛምፕል ተጠቂዎች የበለጠ ግልጽ ሲሆን እንደሚሆን ተስፋ አድርጋለሁ። የመጀመሪያው ኤግዛምፕል ነው ኃይለ ሥላሴ ፈርስት ኦፍ ኢትዮጵያ አርጊውድ ኢን ዘ ሌግ ኦፍ ኔሽን ዳት ሜምበር ስቴትስ ሹድ ጊቭ ሃንድ ቱ ኢትዮጵያን ቱ expel the fascist Italy from the country, but the member of states should not listen to the king. ኃይለ ሥላሴ first argued in this way because he wanted to resume his power on the Italian are expelled from the Ethiopian። አያችሁት? አሁን እዚህ ጋር ምንድነው በታሪክ አጋጣሚ ጣሊያን ኢትዮጵያን በ1435 ወራ ነበርና ኃይለ ሥላሴ ደግሞ ወደ ኢንግላንድ ሀገር ሄዶ ነበርና ኢንግላንድ ላይ ሄዶ ምን አድርጎ ነበር? ሌግ ኦፍ ኔሽን ከሚባለው ዓለም አቀፍ ወይም ይሄ አፍሪካ ዩኒየን ዩናይትድ ኔሽን ብለን የሚባለው ድርጅት ከመምጣቱ በፊት የነበረ ድርጅት ነው። በዛ ድርጅት ላይ ሄዶ የተለያዩ የዓለም ሀገራቶችን ድጋፍ ይጠይቅ ነበር። በተቻለ መጠን እርዱንና ከጣሊያን ፋሽስት ከሆነ የጣሊያን አገዛዝ አስወጡን እያለ ይለምናቸው ነበር። ነገር ግን እዚህ ጋር እንዴት ነው አድ ሆሚነም ሰርከምስታንሻል ሊሆን የሚችል ብለን አርጊመንቱ የተፈጠረው እንዴት ነው? በዛ መካከል ሜምበሮቹ ተሳታፊ የሆኑት ኦዲየንሶች ምን አርጊ ሊያደርግ ይችላል? አይደለም እዚህ ጋር እኮ ኃይለ ሥላሴ እንድናግዘው የፈለገም ጣሊያኖች ከኢትዮጵያ እንዲወጡ ሳይሆን ጣሊያኖች ኢትዮጵያ ውስጥ በመግባታቸው እሱ ፓወሩን አጥቶ ስለተሰደደ ነው። ያን ሁኔታ እሱን አፌክት ስላደረገው ነው ያነሳው። አርጊመንቱን መቀበል የለብንም ያስባሉ። ከዚህ በፊት የተፈጠረ ነገር ግን የእናንተን ህይወታችሁን አፌክት የሚያደርገውን ሰርከምስታንስ በመጥቀስ አርጊው የሚያደርጉበት የፋላሲ አይነት ነው። ሁለተኛው ቤስት የሆነ ኤግዛምፕል ደግሞ ምንድነው? አቶ ሙሐመድ has just argued to replace the public school system with a private school system, but of course he argued that why he has no kids and he does not want to pay any more tax for public education። አያችሁት? አቶ መሐመድ የተባለ ሰው ምን አለ? አሱለንጋስ ፖሲል በተቻለ መጠን ይሄ ፐብሊክ ስኩል ብለን የምንጠራቸው ፐብሊክ ስኩል ሲስተም ማለት ነው ገቨርንመንት ነው በጣም ብዙ ክፍያ የማያስከፍሉ ትምህርት ቤቶችን በፕራይቬት ስኩል ኦፍ ትምህርት ሲስተም ብር እየከፈልን እንማር። ብር በጣም የግል ትምህርት ቤቶች መቀየር መቻል አለብን ብሎ ሀሳብ አነሳ። ነገር ግን በተቃራኒ ያለው ሰው ምን ሀሳብ ያነሳ ይችላል? አይ እሱ እኮ በዚህ ወይ አርጊው ያደረገው ምንድነው የሚያስተምረው ልጅ ስለሌለው እናም ከዛ በተጨማሪ ደግሞ እሱ ለፐብሊክ ኤጁኬሽን በጣም ብዙ የሆነ ታክስ መክፈል ስለማይፈልግ ነው። እንዴት ነው ታክስ ፐብሊክ ኤጁኬሽን የሚጠቅመው ከተባለ ታክስ እንከፍላለን። ታክስ ከከፈልን በኋላ ይሰበሰብና እንደ በጀቱ ነው ደግሞ ለተለያዩ ተቋማት ይከፋፈላል። ሰው ለተቋማት ሲከፈሉ የፐብሊክ ኤጁኬሽን ያገኛል። ፕራይቬት ኤጁኬሽን ግን አያገኝም፣ ምክንያቱም በገንዘብ ስለሚያስተምር። ፕራይቬት ኤጁኬሽን የፐብሊክ ኤጁኬሽን ከጠፋ የሰዎች እያንዳንዱ ታክሱ ይቀንሳል ብሎ ስላሰበ ነው ብሎ ሀሳቡን ያነሳል። ልጅ አለመኖሩ ከምን ጋር አገናኘው? ፕራይቬት ስኩል ከመፈለጉ ጋር አገናኘው። አሁን ያላችሁበት ከዚህ በፊት የነበራችሁበት ሰርከምስታንስ እና ያንን ሰርከምስታንስ አሁን ላላችሁት አርጊውመንት እንደ ተቃራኒ ሆኖ የሚጠቀስ ከሆነ ወይም አፌክት ካደረጋችሁ ያንን ነገር በመጥቀስ የእናንተን አርጊውመንት የሚያጣጥሩበት የፋላሲ ኦፍ አርጊውመንት አጌንስት ዘ ፐርሰን ምን ተብሎ ይጠራል? አድ ሆሚነም ሰርከምስታንሻል ተብሎ ይጠራል። የመጨረሻው በዚህ ፓርቲ የምናየው የአርጊውመንት አጌንስት ዘ ፐርሰን ፋላሲ አይነት ምን ተብሎ ይጠራል? ዩቱ ፋላሲ ተብሎ ይጠራል። ሰከንድ አርጊውር አቴምፕት ቱ ሜክ ዘ ፈርስት አፒር ቱ ዘ ሃይፖክሪቲካል ኦር አርጊዊንግ ኢን ባድ ፌት። ዲስ ፋላሲ ሃዝ ፎሎዊንግ ፎርም
how dare you argue that I should stop doing X? why you do have done X yourself? አያችሁት? ይሄ ፋላሲ ደግሞ ምን እንደሚፈጠረው ሁለት ሰዎች አሉት። ያን ፋላሲ ደግሞ በመምህርና ይሄ ሁለት አይነት ፖዚሽን ያለው ለምሳሌ ሐኪምና ታካሚ፣ መምህርና ተማሪ፣ ሎየር ኤንድ ክላይንት። እነዚህ ውስጥ አንደኛው የሆነ ምክር ለሰዎች ሲሰጥ ተመካሪ ወገንነት አይ አንተ እያደረግ ለምን እንደዚህ አታድርግ ትለኛለህ፣ ወይም አንተ ሳታደርግ ለምን እንደዚህ አታድርግ ትለኛለህ ብሎ አርጊው ዲፌንስ የሚያደርጉበት የአርጊመንት አይነት ነው። ሶ አርጊወርስ ወይም ሰከንድ ዲስክሬዲት ዘ አርጊመንት ኦፍ አን ኦፖነንት ባይ ክሌሚንግ ዳት ዘ አይዲያ ሃዝ አድቫንስድ አስ ፎልስ ኤንድ ኮንትራሪ ዊዝ ዳት ሂ ሃዝ ሳይድ ኦር ደን ቢፎር። አያችሁት? ይህ አርጊመንት ምንድን ነው? አንዳንድ ሰዎች ሲመክሩን የሚመክሩንና እነሱ የሚያደርጉት ለየቅል ይሆናል። ለየቅል በሚሆንበት ወይም የተለያየ የማይገናኝ በሚሆንበት ሰዓት ይህንን ነገር ማድረግ ለምን ማለት አትችሉም፣ ምክንያቱም እናንተ አላደረጋችሁም ብለን አርጊው የምናደርግ ከሆነ ለምሳሌ የበለጠ ግልጽ እንዲሆን ፔሸንት ቱ ኤ ዶክተር፣ ታካሚው ለሐኪሙ ሉክ ዶክተር ዩ ካን ኖት አድቫይስ ሚ ቱ ኳይት ስሞኪንግ ሲጋሬት ቢኮዝ ዩ ዮርሰልፍ ኢዝ ኤ ስሞከር። ዶክተር ተመልከት፣ በተቻለ ሁኔታ እኔን ሲጋራ አቆም ብለህ መምከር አትችልም፣ ልትመክርም አይገባም፣ ምክንያቱም አንተ ራስህ ስሞከር ነህ። አያችሁት? ለምን አንተ አላደረገውም ብሎ የሚያደርግ የፋላሲ አይነት ነው። ሃው ዱ ዩ አድቫይስ ሚ ቱ ኳይት ስሞኪንግ ዋይል ዩርሰልፍ አር ስሞኪንግ ነው። ቻይልድ ቱ ፓረንት ደግሞ ህፃን ለአባቱ ወይም ለቤተሰብ ዩር አርጊመንት ዳት አይ ሹድ ስቶፕ ስቴሊንግ candy from the corner store is not good. Just a week ago you told me you too stole candy when you are a kid. አያችሁት? አባቱ ምን አለው? አባዬ ባለፈው ሳምንት ይሄ በዛ አካባቢ ከነሱ አካባቢ ባሉ የተለያዩ ስቶሮች፣ መደብሮች ካንዲ አትስረቅ ብለህ ልትመክረኝ አትችልም፣ ምክንያቱም ከአንድ ሳምንት በፊት አንተ ህፃን እያለህ በጣም ብዙ የተለያዩ ካንዲዎችን እንደምትሰርቅ በደንብ አውቃለሁ ለማለት የተለያዩ ሻማዎችን እንደምትሰርቅ አውቃለሁ እና እሱ አንተ ልትመክረኝ አይገባም ብሎ አርጊው የሚያደርግበት ወይ ነው። እንግዲህ ህፃን ልጁ አባቱን ዲፌንስ ያደርግ ነው። ከላይ ደግሞ ታካሚው ዶክተሩን ዲፌንስ ያደርግ ነው። አር ኦል አርጊመንት አጌንስት ዘ ፐርሰን ፋላሲ ኦል አርጊመንት አጌንስት ዘ ፐርሰን ፋላሺየስ ዜይ አር ኖት አር ሪዝኔብል አርጊመንት አጌንስት ዘ ፐርሰን። እንግዲህ አርጊመንት አጌንስት ዘ ፐርሰን የሆኑ አርጊመንቶች ሁሉ ፋላሲዮስ ናቸው ማለት እንችላለን ወይስ ነው የሚለው አይደለም። የተለያዩ ሪዝኔብል የሆኑ አርጊመንቶች አጌንስት ዘ ፐርሰን የሆኑ እንትኖች አሉ። ተቀባይነት ያላቸው ኤክሰፕሽን ከዚህ በፊት ምን አይተናል? ቫኒቲ ላይ አዘኔታ ላይ ሰዎች ከሚችሉት አቅማቸው በላይ የሆነ የፋላሲ አይነት ከሆነ አርጊመንት አጌንስት ይሄ አፒል ቱ ቫኒቲ የሆነ ፋላሲው አርጊመንት ኦፍ ኮምፓሽን ይሆናል። ነገር ግን እዚህ ጋር ደግሞ አዝሲም ላይክ አፒል ቱ ቫኒቲ አፒል ቱ አርጊመንት አጌንስት ዘ ፐርሰን ውስጥ ባሉ ደግሞ አርጊመንት አጌንስት ዘ ፐርሰን ፋላሲዎች ኤክሰፕሽናል። ለምሳሌ የእናንተ ካራክተር ወይም የእናንተ ሰርከምስታንስ ወይም የእናንተ አክሽን አሁን ላይ ፐርፎርም ከምታደርጉት ጋር የሚገኝ ለምሳሌ አሁን ምን አለ የፍርድ ቤት ላይ ምስክርነት ስትሰጡ ለምሳሌ ምስክርነት ስትሰጡ እናንተ ጉድ ካራክተር ሊሆናችሁ ይገባል። ባድ ካራክተር ካላችሁ ኦልሬዲ የእናንተ አርጊመንት ሙሉ ለሙሉ ዲስኳሊፋይድ ሊሆን ይችላል። ለምሳሌ አሁን እናንተ ከዚህ በፊት የሆነ ፐብሊክ ኦፊሰር ሆናችሁ ነገር ግን ይሄ በጣም የተለያዩ ፎልስ የሆኑ ነገሮችን ውሸቶች በጣም የምትጠቀሙ ከሆነና ከዛ በዛ ውሸታችሁ ምክንያት ከፐብሊክ ኦፊስ ወርዳችሁ ስራ ያጣችሁ ከሆናችሁና የሆነ ፍርድ ቤት ኬዝ ተጠርቶ እናንተ ምስክርነት ስትባሉ ደን ወይም ደግሞ እናንተ ይሄ ቤተሰብ ምስክርነት ስትባሉ ይሄን አንድ ኬዝ፣ ሁለተኛ ደግሞ እናንተ ይሄ ጥሩ የሆነ ቤተሰብ የሌላችሁ ይሄ ድረግ አቢዩዝ ያደረጋችሁ በጣም የምትጠጡ ቤተሰቦቻችሁን በትክክል የማትመሩ ሰው ሆናችሁ ነገር ግን ፍርድ ቤት ላይ ለትዳር ምስክርነት ብትጠሩ አቃቢ ይህንን በመጠቀም እናንተን
አርጊውመንት አጌንስት ማድረግ ይችላል። ይሄ እንደ ፋላሲ አይቆጠርም። እዚህ ጋር ሁለት የፋላሲ ኤክሰፕሽን እንዳላቸው አይተናል። አፒል ቱ ቫኒቲ እና አርጊውመንት አጌንስት ዘ ፐርሰን የሚባሉ በፋላሲ ኦፍ ሪሌቫንስ ያሉ ኤክሰፕሽን እንዳላቸው ማየት ይጠበቅባቸዋል። ፈተና ላይ እንደነዚህ ነገሮች በጣም ኢንዲቴል ይመጣሉ። የዛሬ ዲስከሽናችን ይህን ይመስል ነበር። አርጊውመንት አጌንስት ዘ ፐርሰንን ከሶስት ከፍለን አፒል አድ ሆሚነም አፒል አድ ሆሚነም ሰርከምስታንሻል ኤንድ አድ ሆሚነም ዩቱ የሚል የፋላሲ አይነት አይተናል። አቢዩዝም ካራክተሪስቲካችን በመጥቀስ ይሆናል። ሰርከምስታንሻል ደግሞ ያላችሁበትን ሁኔታ በመጥቀስ ሲሆን ዩቱ ደግሞ እናንተ ለምን አደረጋችሁት ብላችሁ የምትከራከሩት የፋላሲ አይነት ነው። የዛሬው ዲስከሽናችን ይህን ይመስላል። በቀጣይ ፓርት ስንገናኝ ደግሞ አምስተኛው ጀምረን እዚህ በኋላ 3 ይቀሩናል። ከተቻለ በአንድ ፓርት ካልተቻለ በሁለት ፓርት አክሲደንትና የመሳሰሉ ሌሎች 2 ፋላሲዎችን ይዤላችሁ እመጣለሁ። ፕሊዝ እስካሁን ከቆያችሁ ቪዲዮአችን ተመችቷችኋል ማለት ነው። ቻናላችን ሰብስክራይብ ያደረጋችሁ ቻናላችን ሰብስክራይብ ማድረግ እኛ ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮአችን ላይክ ማድረጋችሁን እንዳትረሱ። እናንተ እንደተጠቀማችሁት ጓደኞቻችሁ እንዲጠቀሙ ከፈለጋችሁ ሼር ማድረግ ትችላላችሁ። እንዲሁም እንዲሰራላችሁ የምትፈልጉት ኮንተንት አስተያየት በዚህ ቪዲዮ ባለፉት ቪዲዮ ሊሆን ይችላል ያልገባችሁ ነገሮች ካሉ ፕሊዝ ኮመንት አድርጉልን። እኛም በተቻለ ፈጠን ሪፕላይ እናደርጋለን። የዛሬው ዲስከሽናችን ይህን ይመስል ነበር። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ